አንዳንዴ እኮ መሄድ ይሻላል የሚያስብሉ በጣም ብዙ ምክንያቶች አሉን አይደል? እውነታው እኮ እስቃለሁ፣ እጫወታለሁ፣ ደግሞ እፍለቀለቃለሁ። ከፊት የሚነበበው ደስታ ብቻ እኮ ነው። የተከበብኩኝ በሰው በጣም ደስተኛ ነው ላየኝ የምመስለው። ግን ይሄ አይደለም እውነታው። ከውስጥ ያለው ስሜት ነው ልክ እንደ ባዶ ቤት እንዲሁ ዝም ብሎ ይበርደኛል። ጨለማው ያስፈራኛል፣ ይሰማኛል ኦና እንደሆንኩኝ። አይምሰላችሁ ከላይ እንደምታዩኝ ሰው የራቀኝ ብቸኛ የሆንኩኝ። እውነት ቆይቷል እኮ ደስታኔን ከራቀኝ። ግን ሁሉም ያልፋል። ደግሞ ፈገግ ማለታችሁን አትርሱ።